እንግዲህ እሱ ቃልም እኮ የጌታ ነው ያው ነው ታዲያ እኮ ለማለት በፕሮቴስታንቱ ሲለ ለምን እዛ መሰረተ ክርስቶስ መራህ ብዬ ነው ያ ማለት እኮ ብድግ በድሎ ይዞ እየመራህ ነው ሄደ ወይስ ደግሞ ሄድ ብሎ ትእዛዝ ነው የሰጠህ? አይ ዘይጄ እንድቀበል ነገረኝ ሄድኩኝ እዛ ተቀበልኩ። ኦኬ ከዛ ምን አለ ግን እዚህ በኦርቶዶክስ ያለህበት ጨለማ ነው አለ እዚህ ያለህበት ኦርቶዶክስ ያለህበት ምን ጨለማ ነበር አለ አላልኩም እንደዛ አላልኩም ምን አላልህም አይደል እኮ ጥሩ አላልኩም ነው ያልኩት አንገት ላይ ክር ነበር የዛን ጊዜ ኦርቶዶክስ ያለ አንገት ላይ ክር ነበር መቼ በፊት ኦርቶዶክስ ያለ አዎ ነበር አንገት ላይ ክር ያሰርከው ለምን ይመስል ነበር ኦርቶዶክስ ያለ ምክንያቱም ቀድሞ ኦርቶዶክስን አቃተናለው ባለውበት አውቄ ነው የሄድኩት ብለህ ስለምታስብ ማለት እንደዛ አላልኩም እኔ በደንብ ሰምተኝ ከሆነ እኔ ጌታ አርገልጊና እሺ አይ ያልከኝን ልንገር አይ እኔ ለምን ጨምሬ ያወራሃለሁ ቀድሞ ካንተ ያልከኝ ምንድነው የመጀመሪያ ጥያቄ አድርጌ ያቀረብኩልህ እባክህን አንተ ኦርቶዶክስ እያለ ወደ ፕሮቴስታንት የገባህበት ጊዜ ስለ ኦርቶዶክስ በቂ ዕውቀት ነበርኝ ብለህ ታምናለህ? አነጻጽሬ አውቄ ተገነዝቤ ነው የገባሁት ብለህ ታምናለህ? ስለ አዎ አልከኝ እኮ ይኸውልህ አንተ አሁን ያልከኝ ነገር ነው ትንሽ እኔ እንትን እንደላይ አድርገኝ እኮ በጨለማ ነበር አልከ አለው የሚለውን ነገር መራኝ ሳልከኝ ነው እሱ መራኝ ስለጠየቅኩ ክርስቶስ ሲመራ ከመጥፎ ነገር ነው ያወጣህ አይደለ? ያ ከጨለማ ነው ያወጣህ አይደለ? አይናት እውነቱን ንገረኝ ከጨለማ ነው ያወጣህ አይደል? የሰማው ነው ስለዚህ የነበርክበት ምን ነበር ማለት ነው? እንግዲህ ይኸውልህ አሁን እኮ እምነት ከእምነት ማጋጨት እንዳይሆንብኝ እንዳይ ነገር ሪያሊቲ ነው አንተ ብቻ ለምትለው ፕሮፌት አንተ ብቻ ብዙ ሰው ስለሚለው ምንም አይደንቀንም እኛ ብዙ ስለሚል ግን አንተ አሁን ለነጽጽሩ ጌታ ተገለጠልኝ ስላልክ እኔ ጌታ ይኸውልህ ያዘልኝ በቃ ጌታ ጠራኝ እዚህ እንድመጣ አደረገ ጠራኝ ጌታን አመንኩ አይደል ያልኩት እኔ ቀለል ያለ ነገር ነው የተናገርኩት ያቺ ጥሩ ጥንቃቄ ጥሩ በጣም ነገራችን ላይ አለመዳፈር ጥሩ ነው በጣም ለቤተ እምነቶች ክብር መስጠት በጣም ጥሩ ነው ግን ንጽጽር የሰራሁት ምንድነው መሰለህ ጌታ ነው አምስቱን አማደ ምስራት ታውቃለህ ስል እኔ እሱን ተወውና በጥሪ ነው የወጣሁት አልከኝ ከዛ ነው ወደ መልከታ ነው ቆይ ፍላጎቴም ይሄን አልነበረም እንዴት ወጣ እንዴት እንደ ጌታ እንዴት ጠራ በህልም ተገለጸልህ በራይ አልነበረም ጥያቄ አንተ ነው ዘይ ወሰድከኝ እንጂ የመጀመሪያ ጥያቄ ነበርኝ መሰረታዊ የሆነ የቤተክርስቲያን ትምህርት አውቆ ነው አንድ ሰው ፕሮቴስታንት ይሆን ለመባል የቤተክርስቲያን መሰረታዊ ትምህርቶቿን ታውቅ ነበር አንተ ኦርቶዶክስ ይያለ ስለዚህ አንድ ሰው ከኦርቶዶክስ ወጥቼ ሲል ብዙ ሰው የሚያወራው ታውቃለህ አንተም ከጨለማው ነው የወጣሁት ይላል ከስራት ተፈታው ይላል ይሄን ቃል በቃ የሚጠቀሙት ቋንቋ ነው ምንም ሳናሽ ነው ማለት ነው ከጨለማ ነው የወጣሁት የሚል ሰው ከስራት የተፈታሁት የሚል ሰው እስራቱ ነበረ ምክንያቱም አንገቱ ላይ ክራስ ዋለ ሰው ክራስ ዋለ ይክረታ ይኩ ለዚህ ነው ይሄ ክራ አንገት ላይ ስታስብ ምን ሆነ ብላ ነበር ክራ ያሰቀው ጥሩስ ይያለ መስቀል ስታረግ መስቀሉ ላይ ማን ተሰቀለ ነበር ክር ስታስረ የነበረው አንተ ጥሩስ ይያለ ምክንያቱም ቢያንስ እኔ ከኦርቶዶክስ ወጣ የኦርቶዶክስ መሰረታዊ ነገር አውቄ ነው የወጣው ስትል ዝም ተብሎ ትንሿን ጠይቀ አምስቱን አማደ ምስራት እሺ ተወው ብለኛል አልቸ ስለማታውቁ ይመስለኛል እንጂ ብታውቁት ዘረዘኝ ነበር አምስቱ አማደ ምስራት ምን እንደሆነ መሰረታዊ የኦርቶዶክስ ቤተክርስቲያናችን አንጓ ፒላር የሚባሉ ምሰሶ ትምህርቶች ምንድን ናቸው ታውቃቸዋል መጀመሪያ አምስቱ ይኸውልህ እኔ በወጣሁበት ሰዓት ልጅ ነበርኩ ነግሬያለሁ ቅድም እኔ ተሻለ የነበረውን ግልጽ ልንገር ሚካኤል ቤተክርስቲያን ጸበል ቀዳ ነበረ ኦኬ ስንት ዓመት አብሬ ያሳልፍ ነበር ልጅ ነበርኩ ስንት ዓመት 11 እንደዚህ አካባቢ ነበርኩኝ እና እዛ ውስጥ ማህሌት በሚያድሩበት ሰዓት አብሬ ይቀመጥ ነበር ያቁጭ ብዬ ነው ማየው እንጂ ሌላ እንትን የለኝም እኔ ግን አሁን በደንብ እኮ እንትን ፖይንት አድርጌ ያቀረብኩልህ ጌታ ነው የጠራኝ ወደዚህ ብዬ ይሄን ነገር ነግሬካለሁ እንጂ እኔ አሁን ጨለማ ነው ብርሃን ነው ይኸውልህ ጨዋነትን አደንቃለሁ ፕሮፌት ለማጥራት ስለፈለኩ ነው ጨዋነት በጣም ቆንጆ ነው እንደዚህ ሪስፔክት አድርጎ በክብር መናገር ለሰዎች እምነት ቤተ እምነት መጠንቀቅ በጣም ቆንጆ ነው ትክክል ነህ መጥፎ ነው አይደለም
ግን አሁን አንተ በ11 እና በ12 እንውሰደው 12 ዓመት ነው እንበል በከፍታው እንውሰደውና በዳርቻው ለመናገር እንዲያመቸን በ12 ዓመት ፕሮቴስታንት ስትሆን በ12 ዓመት እድሜ ውስጥ የኦርቶዶክስ ቤተክርስቲያን ትምህርት በሚገባ አውቅ ነበር ታምናለህ? ነው ያኔ እኔ አሁን ጌታን ስቀበል አይደለም 12 ዓመት እዛ የነበርኩበት ነው የነገርኩህ እንጂ ታምናለህ ሳታምን ወይጆችን እንመልስ ታምናለህ አታምንም? ነው እኔ በፍጹም ያኔ ቁጭ ብዬ ከነሱ ጋር የተማርኩት ትምህርት የለኝም። አዎ ስለዚህ ምንድነው አንድ ሰው ኦርቶዶክስ ነበርኩ ለመባል እድሜው ብቻ በቂ አይደለም። በቃ መሆን ያለበት ምንድነው እኔ የኦርቶዶክስን መሰረታዊ ዕውቀት በሚገባ ጠንቅቄ አውቄ ከፕሮቴስታንት ጋር ንጽጽር ሰርቼ ከማለት በፊት እንደውም ከማወቁ ተሻግሮ ጥያቄ የተፈጠረብኝን ነገር ከአባቶች ከመምህራን ጠይቄ በቂ መልስ በማግኘቴ ወደዚህ ቤተ እምነት ገባው። አያውን ያስኬዳል። ያው አውቋል የቤተ እምነቷን እምነት 5ቱን አዕማደ ምስጢራት 7ቱን ምስጢራት ቤተክርስቲያን አውቋል። ፕላስ ደግሞ ያልገባውን ነገር ጠይቋል። ከዛ ነው መልስ ሲያጣ ሌሎች ቤተ እምነቶችን አማትሮ ይወጣው። ሚዛናዊ ይባላል ይሄ ሰው። አሁን ብዙ ሰው በእናንተ የምንሰማው ኦርቶዶክስ ነበርክ ይላል። እሰየው እንኳን ነበርክ። እሺ ከነበርክ የቤተክርስቲያናችን ትምህርት ምን ነበረ ስንለው አይን ፍጥጥ ጥርስ ግጥጥ ምላሽ የለም። ታዲያ ምን ነው ታዲያ ኦርቶዶክስ ከነበርክ ነበርኩኝ ብለህ የምትተቻት ቤተክርስቲያን የምታውቀውን መተቸት ያለባት? ለምሳሌ አሁን ካንተ ጋር እንዴ ፕሮፌትን ሰው አረጋችሁት እንዴ? እኔ እኮ አየሁት እኮ ሲቅም ሲያጨስ እኮ አየሁት። ከሱ ጋር እኮ ያጨስ ነበር። እግዚአብሔር ከዚህ ጨለማ አወጣኝ። አያውን ያስኬዳል። አንተን አውቃለሁ፣ አንተ ጋር ውያለሁ፣ ስትቅም አይቻለሁ፣ ካንተ ጋር ቅም ያለው፣ ካንተ ጋር ሰክር ያለው። ስለዚህ አሁን አብሬ ስምን ባጠፋ ያስኬዳል። ለምን አቀ ነበረ ካንተ ጋር ማድረገው ነገር ተናገርኩኝ። ልትች እውነት ስለተናገርኩኝ ስም ማጥፋት ቢሆንም ቅሉ እንኳን ራሱ እንዴት የጓደኛን በደል አስሸፍን የሚለው ጋር እሱ ትተነው እንኳን ሪያሊቲውን ያውጣ እውነቱ እንኳን ብንል እንደ ተጋለጠ ብንል እንኳን ያደረኩትን ነገር ማውራት ያለብኝ። አንተ ግን የማትቅም ካንተ ጋር ሳልጠጣ ሳንተ ጋር ሳላጨስ ብቻዬን ሳጠፋ የነበረውን ጥፋት ግን በአንተ አላክኪ ስናገር ግን ሚዛናዊነት ነው? ጌታ ሲወደዋል ይሄን አያጭ ጌታ አይወደውም። ልክ እንደዚህ ነው ማውራት ያለበት አንድ ሰው። ኦርቶዶክስ እያለው ከጨለማ ወጣው ከስራት ተፈታው ሲል ጥሩ። የትኛው ስራት ነው? ምን ነበረ ትምህርቷ? ምን ነበር አንተ ስታመልክ የነበረው? ኦርቶዶክስ ያን ስታስቀድስ ምን ነበር ስትሰማ የነበረው ቃል? በቅዳሴ ላይ ይህንን የእግዚአብሔር ቃል ትሰማ አልነበረም? ነበረ መጽሐፍ ቅዱስ ብለን ስንጠይቀው መልስ የለም። ቅድም ሲሳይ እንደሰማው የለም መልስ። ግን ምን ሆኖ ይሆኛል ይላል። ጌታን ተቀበልኩኝ ወጣሁ ይላል። ስለዚህ ወይ የኛ ስም አታንሱት። ኦርቶዶክስ ነበር ወይ አለ ማለት እኔ በቃ ጌታ ገብቶኝ ነው በቃ አለቀ። ይሄ አንድ መንገድ በቃ በራሴ እንደዚህ ሆኜ እገሌ ሰብኮኝ ምናምን ወይ ደግሞ በሆነች እጮኛም ከሆነች በሆነ ጓደኛ ለስራ ቀጥረም ከሆነ በምንም ብቻ ግን ሰው የራሱ ምክንያት ማቅረብ ነው ያለበት። ኦርቶዶክስ ነበርኩ ሆኜ ካልክ ግን ለነበርክበት ነገር ስትጠየቅ በቂ መልስ መስጠት አለብህ። ምን ብለህ ኦርቶዶክስን አውቃታለሁ፣ ትምህርቷን ልቅም አድርጌ አውቃለሁ፣ ከዚህ የተነሳ አነጻጽሬ አመዛዝኜ ከዚህ የመጽሐፍ ቅዱስ ትምህርት የተነሳ ከመጽሐፍ ቅዱስ የወጣች በመሆኗ ወጥቻለሁ። ይሄው 1 2 3 4 አለቀ ይወጣል እንጂ አሁን ለምሳሌ አንተ በ12 ዓመት ነው የወጣው። በ12 ዓመት ምንም ብትማር ምንም ብታቅ የኦርቶዶክስ ቤተክርስቲያንን በሚገባ የምታውቅበት ነው የምታመዛዝንበት የሚቀር አይደለም ሲጀምር። ስለዚህ አሁን አንተ ስለ ኦርቶዶክስ ቤተክርስቲያን እምነት የመተቸት የመናገር አቅም የለህም ማለት ነው። ምክንያቱም ኦርቶዶክስ ቤተክርስቲያንን ማታውቃት ነበር። ምክንያቱም አሁንም ነገርከኝ አንተ ኢቭን በ12 ዓመት ወንደ ቂርቆስ እንኳን ተገለጠልህ እንዳለል እንኳን ገብቼ ጸበል ነበር የምቀዳው፣ ቅዳሴ ነበረ ቁጭ የምሰማው ምን እንደሚሉ እንኳን ምን ነገር ለነዛ እውቀት ብዙ የለኝም። ሶ እንደዚህ ከሌለ ምን ብዬ አሁን ላወራ እችላለሁ? ምን ብዬ ልጠይቅ እችላለሁ? ምን ብለህ አንተ ስለ ኦርቶዶክስ ግራውንድ ልታወራ እችላለሁ? ምን ያው በመልሶ ምንድነው ግን ቆይ ፕሮፌት አሁን በቃ ይነዘጋ ነው። በቃ በ12 ዓመት ነው የወጣው። ስለ ኦርቶዶክስን ታውቃለህ? የለም ጌታ በራእይ ጠራ እየመራ ወደ መካነ ኢየሱስ ያልከኝ መሰረተ ክርስቶስ እዛ አስገባኝ ውጣ አለኝ። ከዚህ ጋር አንድ ነገር ላንሳልህ። ኦርቶዶክስ ቤተክርስቲያን ልጆች አንዴ እዚህ ጋር ሳዘላት አንዴ ቀደም ያነሳልኝ ሐሳብ እኔ እንግዲህ አሁንም በመሰረቱ እንድታሰምርልኝ የሚፈልገው ነገር እኔ አሁን መተቸትም አልፈልግም፣ ለመተቸትም ያው እንትኑም ተልኮይም አይደለም፣ በመሰረቱ ተልኮይም አይደለም። ስለዚህ እኔ አሁን የገባኝን የተገለጠልኝን ጌታ ብቻ ነው የማወራው። በመጽሐፍ ቅዱስም ለነብዩ ኤርሚያስንም ብታይ በልጅነታቸው ጌታ ጠርቷቸዋል፣ ምንም ጥርጥር በሌለ መንገድ ወደዚህ ጠራኝ ነው ያልኩት። በቃ እዛ ጋር ዘጋሁት እንጂ እኔ አሁንም ነገም ወንጌልን በመናገርበት ጊዜ ላይ ቤተክርስቲያንን አልተችምም። ለመተቸት
ደግሞ አልጠራኝም ጌታ። ይሄን እንድታሰምርልኝ ፈልጌ ነው። በጣም ቆንጆ። እሺ ተረዳው። አንድ ነገር ልጠይቅ። ኦርቶዶክስ ቤተክርስቲያን አሁን ቀድም አንድ ነገር እንዳልከኝ ቤተሰቦቼ ምናምን ትንሽ በባህላዊ ምናምን ከባዕድ እምነት ጋር የተያዘ ነገር አለ ላይ ነበርና ተሳሳትኩኝ? አዎ ልክ ነው። ጥሩ። በኦርቶዶክስ ቤተክርስቲያን ትምህርት መሰረት አሁን ያኔ እንኳን 12 ዓመት ስላለ አታውቀውም። አሁን ባለ በኦርቶዶክስ ቤተክርስቲያን ትምህርት እውቀት መሰረት ቤተክርስቲያን ልጆቿ ወደ ጥንቆላ ወደ መተት እንዳይሄዱ እንደምታስተምር ታውቃለህ ሳታውቅ? ይህንን ጉዳይ ትንሽ ያው ራሱን የቻለ ጥያቄ ቢኖረውም እንደማታስተምር ያው እኔ ጋር አሁን እንግዲህ ሩቅ ነኝ አላውቅም። በመሰረቱ ግን እዛ ውስጥ የሚደረገው አንዳንድ ጥያቄ የሚፈጥሩ ነገሮች አታስተምርም ብዬ ለማስመርም የምቸገርበት ታስተምራለች ነው ማለት ቆያ ፕሮፌት ተመጣጣኝ ባይ መጀመሪያ አንተ እርግጠኛው እንድትናገር ነው የምፈልገው። ኦርቶዶክስ ቤተክርስቲያን ጠዋት ቅዳሴ መጥቶ ከሳይ ጥንቆላ አሊያም ቤቱ ጨሌ ወይም ደግሞ ምንም አይነት መተት ማንም እቴቴም ሆነች ማንም አቶቴ በምንም ሆነ በምንም ጥንቆላን ፈጽማ እንደምታወግዝ አንተ ታውቃለህ ወይስ አታውቅም? ምታቆነ አውቃለሁ ማታቆነ አላውቅም ወይ ደግሞ አውቃለሁ ግን ግር ያለኝ ነገር አለ የምትል ከሆነ ቀጥል። አዎ እኔም አሁን ቅድም ግር ያለኝ ነገር አለ የሚለው ጋር ያለሁት እሱ ነው ለኔ የፈለኩት። ምክንያቱም አሁን አታጸድቅም እንዳልን ለምሳሌ የኔ አያት ቃልቻ ነበረ በመሰረቱ እና አብዛኛ በቤተክርስቲያን ውስጥ ሰንበቴም እንትን ይል ነበረ። በጣም አቴንድ ያደርግ ነበረ። በትርፍ ጊዜው ደግሞ ቃልቻ ነበረ። እንዲሁም ደግሞ አንዳንድ በመርጌትነት ስራ ውስጥ የሚሰማሩ እንዲሁም ደግሞ ቄሶችን አውቃለሁ በብዙ ማለት ነው በብዙ። ስለዚህ አታስተምርም እንዳልን እነኚህ መርጌታ ሆነው በድግምት በተለያየ ነገር ውስጥ የሚሰሩ ለነኚህ በሯን መክፈቷ ትንሽ ጥያቄ ውስጥ እንድገባ የሚያደርገኝ እሱ ነው። በርከታለች ኦሬዲ እነኚህ ሰዎች መጠለያ ሆናቸዋለች ቤተክርስቲያኒቷ። እሺ ፓስተር ሆኖ ሶፍት የሚያስበላ ሳር የሚያስግጥ ቸርቿ ከለላ ጥላ የሆነችው አገልጋይ አለ የለ? አሉ መኖር አሉ። ግን አሁን ከማውራው ጋር አይገናኝማ። ቆይ ልነግርህ ነው። ስተት ነው አይደለ? እንዳይገናኝ ነው። እንዳታገናኝብኝ። አላገናኘውም። ተወሱ። አሁን ስለ ጥላ ከለላ ማነሳለህ። ጥላ ከለላ ማለት በጣም ብዙ ነውረኛ ተግባር የሚፈጽሙ ከቸርቿ ዓላማ ውጪ የወጡ ብዙ ነቢያት ቸርች ፓስተሮች አሉ የሉም? አሉ። በዛው ቸርች ጥላ ውስጥ ነው ያሉት አይደል? ግን ቸርቿ እውቅና ሰጥታ እንደዚህም አወናብዱልኝ ከወንጌል ጋር አያያዛችሁ እንደዚህ አይነት ጸረ ወንጌል ሰው ብላቸውን አላለቻቸው። ዘስቴሚስትሩኛ ጋር መተት የሚሰራ መርጌታ ካለ ያ የሚጠይቀው በግሉ ነው። ቤተክርስቲያናችን በትምህርቷ ጣዖት አምልኮ፣ መተትን፣ ጨሌን ይሄ አጉል አይነት ጥንቆላን መስተፋቅር የሚሰራ ሁሉ የተወገዘ። በምን ታውቃለህ? ቅዳሴያችን ላይ ቅዳሴ ዲዮስቆሮስ ይባላል። አንድ ይጠብቀኝና ላንብብልህ፣ ከዛ አንተ ትፈርዳለህ ራስህ። ይሄ የምትመለከተው መጽሐፈ ቅዳሴ ይባላል። በቤተክርስቲያናችን የምንገለገልበት። እሺ አሁን ላሳይህ። ምክንያቱም ያው ብዙ ጊዜ የምንናገረው ንግግር አለ ማየት ማመን ነው ስለምንል ማለት ነው። ይሄ መጽሐፈ ቅዳሴ ነው። ስርዓት አምልኳችን ዋናው ማጠንጠኛው ይሄ ነው። ማህሌት ቢቆም ቅዳሴ ቢቀደስ ምንም ቢደረግ ምንጩ ይሄ ነው። ቅዳሴ የሌለበት ንግስም የለም። ነገ እሑድም ብትሄድ ቅዳሴ ያለ ቅዳሴ እሑድም አይባልም፣ ሰንበትም አይባል። ቅዳሴ ግድ ነው። በዚህ ቅዳሴ ላይ ምን አይነት አቋም እንዳለ ነገር የሌላ ግለሰብ ነው እንዳትል ቤተክርስቲያን የምታሳትመው ትንሣኤ ማተሚያ ድርጅት ነው። አዲስ አበባ 2010 ዓመተ ምህረት ይኸው መጽሐፈ ቅዳሴ ጉልህ ነው።
በግዕዝና በአማርኛ ከነምርት አሁን ቤተክርስቲያን ከዚህ ውጪ የምታመልከው ከዚህ ውጪ የምትናገርለት ከዚህ ውጪ የምትመሰክርለት ካለ እስቲ በራሷ በቅዳሴዋ እስቲ እንያት። ከዛ አንተ በራስህ ታየውና አዎ ይሄ ቤተክርስቲያኒቷ ከምታስተምረው ወይ ደግሞ ከምትናገረው ትምህርት የወጣ ነው አይደለም የሚለው ለህሊናችን እንተዋለን ማለት ነው። እሺ ቅዳሴ ላይ እንደዚህ ይላል። ቁርባኑ አልቆ ቅዳሴው ማለቂያ ላይ እንዲህ ይላል ካህኑ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና ይቅርታውንም ከኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ይልና ካህኑ ከዛ ጸልዩ ይላል ዲያቆኑ። ካህኑ ይላል አሁን አቤቱ የሁሉ አምላክ ነህ፣ አሁን አቤቱ የሁሉ ንጉስ ነህ፣ አሁን አቤቱ የሁሉን ያስ ነህ፣ አሁን አቤቱ ሁሉን የምትገዛ ነህ፣ አሁን አቤቱ ሁሉን የምታድን ነህ፣ አሁን አቤቱ በእውነት የሁሉ ገዢ ነህ፣ አሁን አቤቱ የሁሉ መድኃኒት ነህ፣ አሁን አቤቱ ሁሉን የምትጠብቅ ነህ፣ አሁን አቤቱ ሁሉን የምትመግብ ነህ። የቤተክርስቲያኒቷ አቋም ምንድን ነው? ተመልከቱ። ይሄ ቅዳሴ ዲዮስቆሮስ የቤተክርስቲያኒቷ መድኃኒቷ፣ ንጉሷ፣ ገዢዋ፣ አዳኟ፣ ጠባቂዋ፣ መጋቢዋ ማን ነው? አሁን አቤቱ ብለ ያውም ይካ ነው የሚለው ይበል ካህኑ ይበለው ይሄንን አሁን አቤቱ የሁሉ አምላክ ነህ፣ አሁን አቤቱ የሁሉ ንጉስ ነህ፣ አሁን አቤቱ የሁሉን ያስነ፣ አሁን አቤቱ ሁሉን የምትገዛ ነህ፣ አሁን አቤቱ ሁሉን የምታድን ነህ፣ አሁን አቤቱ በሁሉ በእውነት የሁሉ ገዢ ነህ፣ አሁን አቤቱ ሁሉ መድኃኒት ነህ፣ አሁን ሁሉ የምትጠብቅ ነህ፣ የሁሉ የምትመግብ ነህ ካለ በኋላ የልጅን ስጋ ከኛ ስጋ ጋር አንድ እንዳደረክ የምን ልጅ ያለው ማንን ነው? ክርስቶስን። ያንተን መሲህ ደም መሲሁ ማን ነው? ክርስቶስ ደም ከኛ ደም ጋር አንድ እንዳደረክ እንዲሁ አንተ መፍራትን በልቦናችን በጎ አምልኮትን በልህሊናችን ጨምር ካለ በኋላ መጨረሻ ያለችውን ልንገር። አሁን እዚህ ጋር በደንብ ስማኝ። የቀደመ በደላችንን አታስብብን፣ አቤቱ ፈጥኖ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማልላለን ለዘላለሙ አሜን። ወደ ማን ነው የምንጮኸው? ወደ እርሱ። ወደ ማን ነው የምናለቅሰው? ወደ እሱ። ወደ ማን ነው የምንማልደው? ወደ እሱ። ይሄ የቤተ ክርስቲያኗ የሥርዓተ አምልኮ አንዱ አካል። ከዚህ ውጪ ሌላ የሚያመልክ፣ ከዚህ ውጪ ወደ ላይ ባዕድ አምልኮ የሚጮህ፣ ከዚህ ውጪ ወደ ጣዖት የሚያለቅስ እርዳኝ ብሎ የሚለምን ማንም ካለ ጠንቋይ ነው፣ መተተኛ ነው። ቤተክርስቲያኗ በመጽሐፏ ደረጃ የጻፈችው አሁን አቤቱ ብላ የምትገዛለት መድኃኒቴ ነህ ገዢ ነው የምትለው እሱን ነው። ያው እንደው የምትናገረው ሁሉን ያስክነን ብላ የምታምነው ከዛ የሁሉ ንጉስ ነህ፣ ሁሉን የምትገዛን፣ በዛስ ሁሉን የምታድነ እኮ ቅዳሴ ዲዮስቆሮስ ያለቀው አንተ እኮ አልተወለድክም እኔ እኮ አልተወለድኩም ሲጻፍ ይሄ በቅዳሴዋ ጊዜ ብዙ ሰው ቅዳሴ አስቀድሳለሁ ብሎ ይነግረናል። ኦርቶዶክስ ነበርኩኝ ይለናል። በነገራችን ላይ ጾም ከተፈታ በኋላ ባለ 50 አብዛኛው የሚቀደሰው ቅዳሴ ዲዮስቆሮስ ነው። ይሄ ቅዳሴ ይነበባል። የቤተክርስቲያኒቷ መድኃኒት ገዥዋ ፈጣሪ ይሄ ነው። ከዚህ ውጪ የሚያረግስ በግለሰብ ደረጃ ቅድም እንዳልነው ከናንተ ከቸርች ውጪ በካራቴ አጋንንት የሚያወጣ ሰው አለ ታውቃለህ። ባንክ ቡካችሁን አምጥቶ የሚነግር ሰው አለ። ግን እስቲል ነው በቸርች ውስጥ ነው ያሉት ታውቃለህ። ያውም የናንተ ኦፊሻሊ፣ እኛ ጋር ግን ኦፊሻሊ ይሄን የሚሰራ ጥንቆላ የሚሰራ መርጌታም ይሁን ቄስም ይሁን ዲያቆን ቢገኝ ታውቃለህ ምን እንደሚደረግ። ኢቭን ቤተ ክህነቱ ዝም ቢለው ህዝቡ ራሱ አይለቀውም። ህዝቡ ምዕመኑ የኛ ምዕመን ራሱ አይለቅም። መተት የሚሰራ ቄስ ቢያገኝ በደብሩ ሰበካ ጉባኤም ሆነ አስተዳዳሪ ወይም ጳጳሱ ከበር ቢያደርግለት ቢሸፍንለት ዝም ቢል ህዝቡ አይለቅም። ይገርምህ። እስቲል አሁን ነገር አሁን ያለውን ነው ከረንትሊ ቢያንስ ህዝቡ እንኳን ያጋልጧል። የቤተ ክህነት ሰዎች እንኳን ተሞዳሙሎ ዝም ቢሉ ማለት ነው ያንሰው። ስለዚህ በአቋም ደረጃ የእናንተ ትምህርት ማንን ነው የምታመልኩት? ምንድነው ትምህርታችሁ? ምንድነው የምትሉት ካልከን ምንለው ይሄንን አንድ የመጨረሻ ልንገር። እዚህኛው ላይ ኪዳን አለ፣ ማይቋረጥ ኪዳናችን ማለት እና ስለ ክርስቶስ የተነገረውን ልንገር። አቤቱ ኢየሱስ
ኢየሱስ ክርስቶስ ሆይ በደምብ ስማ። ስሙን ጠርተን ማለት ይሄ ኪዳን ነው ጠዋት የሚባል ነው። አቤቱ ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማን። አይገርምም? ቁርጥ ልመናችንን ስማን። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለእውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። አንዴ ጠብቁኝ። አይ ቲንክ እየተረዳኸኛል ይመስለኛል። አንዴ ቆይ፣ 2 ደቂቃ ወይ ዘማሪያ ወይሎ ይሰማል አይደለ? አይሰማም? ዘማሪያ አይ ቲንክ እየተረዳኸኛል ይመስለኛል። ወይ ይቅርታ ምን አልክ? እሺ እንትን አድርግልኝ አንዴ። እሺ እንትን ለንደን የሚል አካውንት አለ በሌላ ኩልክ። እሺ ስልክ ልቀይር ስለሆነ በዛኛው ስልክ ልግባ። በዛኛው ስልክ ሳበኝ። እሺ አለ ሪኩዌስት ልከህልኛል? ሪኩዌስት ልኬልህ ነበረ አልተቀበልከኝም። አሁን ልኬልሃለሁ በዛኛው ለንደን የሚል አያ አስገብቻለሁ። በቃ እሺ በሱ እንትን እንላለን። እሺ የኛውን ቻርጅ ምን ጨርሷል? እሺ ልቀጥል በዚህ አይደል? ትሰማኛለህ? ቀጥል። እሺ ጥሩ። እሺ አንተ ሚውት አድርግና በዚህ ገባ። ይሄኛው ኔትወርክ ግን እንጃ መሰማቱን እንጃ። ለንደን አስገብቼዋለሁ ግን ኔትወርክ መስራቱን እንጃ አላውቅም። ይሰማችኋል? ከስር ላላችሁ ሊሰማችኋል አይደል? ለንደን ይሰማል? ይሰማል? ለንደን ያቱ መስዋዕት ባለኝ ተስፋሽ ይሰማል? ይሰማል። ጥሩ። አይ ድንገት እሺ ጥሩ። አይ ድንገት ቻርጅ ምናምን አስቸግሮ እሺ ጥሩ። አይ ድንገት የቻርጅ ምናምን ጉዳይ ከሆነ ካስቸገረ ድንገት እኔ ብዙ ሳወራና ሰዓት ስተነትን አንተን ድንገት ያልተረዳኸው ምናምን ከሆነ ግራ እንዳያጋባ ብዬ ነው። እሺ ለዛ ነው ክሮስ ቼክ ማድረገው። ምክንያቱም እኛ የምናቀርበውን ማስረጃዎች ምናምኖች አንተም እያየኸው ምናልባትም አይታወቅም። ቤተክርስቲያን አንደኛ የግላችን ብቻ አይደለችም የሁላችን ቤት እንደመሆኗ መጠን አንተም ነገ እግዚአብሔር አምላክ ፈቅዶ ልትመጣም ስለምትችል እውነታውን መግለጽ ደግሞ ከኛ ይጠበቃል። ምክንያቱም ምናወራ አሁን እኛ ስለማንም አይደለም። በነገራችን ላይ የምንመሰክረውም የምንናገረውም እምነታችንም ትምህርታችንም እውነትና እውነት ያዘ ብቻ ነው የምንናገረው። ስለዚህ አንተ እንድትሰማን የምንፈልገው ከእውነት አንጻር ነው። በቃ ሌላ ነገር አዳልተን ምናምን ወይ የሰው ስም ምናምን ቤተ እምነት ምናምን ስም ማጥፍተን አጠልሽተን ለመናገር ፈልግ እንዳልሆነ እንድትረዳለን አደራ ለማለት ፈልጋለሁ። ስለዚህ አሁን እኔ ላንብብልህ። ይሄ አሁን ኪዳን ላይ ኢቭን ቅዳሴ እንኳን ባይኖር በእለቱ ኪዳን ይደርሳል። ኪዳን ሲደርስ ካህኑ የሚለውን ነው አሁን በንባብ እኔ ማሰማህ ማለት ነው። እሺ ይሄን በደንብ አድርገህ እንድታይልኝ ፈልጋለሁ አደራ። እሺ ምን አለ እዚህ ጋር ካህኑ? በደንብ ስሙ ሁላችሁ። ካህኑ ምን አለ እዚህ ጋር? አቤቱ አቤቱ ማን ነው አቤቱ የተባለው? ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማን። ቁርጥ ልመናችንን ስማ ማለት በቃ ኤግዛክትሊ እኔ የምለምንህን ልመና ጽኑ ልመናዬን ስማ። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለእውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። ኢየሱስ ክርስቶስ በደዌ የተያዙትን አቤቱ አዳን፣ ደንቆሮችን ፈወስ፣ ሞትን ዘለፈው፣ ጨለማንም ሳቀየው። ብርሃንን የፈጠረ ህልፈት የሌለበት ፀሐይ። የሚገርም ነው። የማይጠፋ ፋኖስ፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ፣ በተወሰነ በቁርጥ ፈቃድ ለዓለም ጌጥ ሁሉን የፈጠረ ማን ነው? እሱ ኢየሱስ ክርስቶስ። ሰውን ለማዳን ለሁሉ ተገለጽክ። ነፍስን የመለስካት አንተ ነህ። ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠርህ
እኛ አልተቀላቀለብንም። ኢየሱስ ክርስቶስ ማን የፈጠረ ነው? መላእክትን የፈጠርክ ያው መላእክትን የፈጠር የሁሉ አባት የሁሉ ጌታ። ከየት ነው እያነበብኩልህ ያለሁት? ከመጽሐፈ ኪዳን ዘወትር ምንለው ነው ይሄ መላእክትን የፈጠርክ የሁሉ አባት የሁሉ ጌታ። በፕሮቴስታንት አንዱ ምናያት ትችት ይማር ጌታ ማለት ትፈራላችሁ። ይሄ እኮ በየቀኑ እኮ ካህኑ የሚለን ነው። ይሄ እኮ በየቀኑ እኮ ምንለው ነው። የሁሉ ጌታ የዓለም ጌጥ ምድርን የፈጠርካት ዓለም ሳይፈጠር የነበረ ጥበብና ዕውቀት ከአብ ወደዚህ ዓለም ተላከ። ይህ አናኗር የማይለወጥ የማይፈርስ የማይመረመር ነው። የማይታይ መንፈስ ነው። ይህን የተናገርህ አንተ ምስጉን ነህ፣ ምስክርነትም የተደነቀ ነው። ስለዚህ እኛ አገልጋዮች እናመሰግንሃለን። አቤቱ አንተ እናመሰግናለን። ይሄ ምናችን ነው? ጸሎታችን ታይታል። ስለዚህ በእኛ ቤተክርስቲያን ዘንድ ምን አየን? በእኛ ቤተክርስቲያን ደግሞ በፍጹም ወደ የትኛውም መንገድ፣ ወደ የትኛውም ጥንቆላ፣ ወደ የትኛውም መተት ፈጽሞ መሄድ እየተከለከለ ነው። የምናመልከው ማንን ነው? የሁሉ ጌታ ማን ነው? የሁሉ ፈጣሪ ማን ነው? ይሄው አየን። ፈጽሞ የተከለከለ ነው። እሺ ትእዛዝ ሳላችሁ እንደዚህ የሚያረግስ ከሆነ ወንበዴ እስካጋጠማችሁ ይኸው መጽሐፈ ሲኖዶስ ዘሐዋርያት የተመለከቱ ይሄንን እኛ የምንቀበለው ተስፍሽ 80 አሐዱን ነው። ከ80 አሐዱ ውስጥ 27ቱ የአዲስ ኪዳን መጽሐፍቶች አሉ፣ 8 የሥርዓት መጽሐፍቶች አሉ። አንዱ ስለምን ይሄ የ8 የሥርዓት መጽሐፍ ምን እንደሚናገር ላሳየህ። ኤጲስቆጶስ ወይም ቄስ ወይም ዲያቆን ከጭፈራ ጋር መኖርና እጽፍ ድርብ ማድረግ ቢፈልግ የጭፈራ አለቅነት ሹመትና የክህነት ሹመት መያዝ ቢፈልግ ይሻር ዘንድ ይገባዋል። ናይት ክለብም አንደኛ፣ ቤተክርስቲያንም አንደኛ፣ የናይት ክለብም አለቃ ነኝ የማህሌትም አለቃ ነኝ ካለ ይወገዝ። አይታለኛ ለጥብቅ ንግግራችን በፍጹም ማንታገሰው በፍጹም አይ በስነ ምግባር ጉዳይ ላይ እኛ ያለን አቋም ወደዛ ሄዳለሁ ወደዚህ እመጣለሁኝ፣ እዛ ቤትም ሄዳለሁኝ እዚህ ቤትም እመጣለሁኝ፣ በዛ በኩልም እዚህ ጋር አገለግላለሁ በዚህ በኩልም እዛ ጋር አገለግላለሁ የሚል ሰው ካለ ማለት እንዲህ የሚያደርግ ካለ ፈጽሞ ያለን የሚለው የተወገዘ ነው። አሁን ስነ ምግባር ነክ በሆነ መንገድ ከቤተክርስቲያን ጥፋት ያጠፋ ሰው፣ ክደት ውስጥ የገባ ሰው፣ ሙፋቂ ውስጥ የገባ ሰው በእኛ ቤተክርስቲያን የተወገዘ ክህነት ይሰጠዋል ማለት ነው። ክደት አለው ማለት። ስለዚህ አሁን ምን ተማርን ማለት ነው? አሁን ከቤተክርስቲያን ከዚህ ከኪዳኗ ጸሎት ምን አየህ? በቤተክርስቲያን ውስጥ ምንም አይነት ነገር ከቤተክርስቲያን ውጭ ሌላ አምላክ አለ ብሎ ሌላ ጣዖት ባዕድ አምልኮ አደርጋለሁ ቢል ከቤተክርስቲያን ከክህነቱ ይሻራል፣ የተወገዘ ነው፣ አንቀበለውም። ይሄንን በሌላ መንገድ በገንዘብ ይሁን በምንም ነገር ጥንቆላን የሚሰራ ሰው በእኛ ቤተክርስቲያን የተወገዘ ነው። ትምህርታችን እንዲጸድቅ ያለ ነው እልሃለሁ። ሐሳብ ካለ ልቀበል። እሺ አመሰግናለሁ። ይሰማል? አዎ ይሰማኛል። ምን ተረዳህ አሁን ከዚህ ተስሽ? አመሰግናለሁ። አይ ጥሩ ነው፣ እየሰማሁ ነበር ከቅድም ጀምሮ። ያው አንዳንዴ ቅዳሴውም ሆነ ምንም በአማርኛ ቢደረግ ምናልባት ብዙ ትችቶች ሊቆሙ ይችላሉ ብዬ አስባለሁኝ። ያው ብዙ ነገር ሰምቻለሁ። አመሰግናለሁ። እሺ አንዳንድ ጥያቄዎች ማቅረብ ይችላል? ይቻላል። በነገራችን ላይ ማለት ነው እንደው በዚህ አጋጣሚ አሁን ባለፈው ዕለት የሐሰት መጽሐፍቶች ቤተክርስቲያን ውስጥ ቢገቡ እናንተ ታጠራላችሁ ወይ ምናምን ቢባል ማለት ነው። አሁን እዚህ ያሳየው ይሄ መጽሐፈ ሲኖዶስ መጽሐፍ ላይ ምን እንደሚታቃለ አጥሊስ 56 ልክ ከቀና አንዱ 56 ምን እንደሚታቃለ የክርስቶስ ጠላት የሆኑ መናፍቃን የሚባል ማንኛውም ማለት ያስቀመጡትን የሐሰት መጽሐፍ አንስቶ ወደ ቤተክርስቲያን ያስገባ ማንኛውም ኑፋቂ ያለበት መጽሐፍ ማለት ነው። ለመዳራትና ለሕዝብ ጥፋት ከቅዱሳት መጽሐፍ ቁጥር እንዲገቡ ያደረገ ሰው ቢኖር ከቤተ ክርስቲያን ይለይ፣ ከስልጣኑ ይሻር። ተስፍሽ
አንደራደርም። የሐሰት ትምህርት የሐሰት መጽሐፍ በገድልም ይሁን በድርሳን በየትኛውም መንገድ ቀላቅሎ ለማስገባት የፈለገ ሰው ካለ ይህ እኮ እናንተ ስላላችሁ እኮ የጻፍነው እኮ አይደለም እኮ ተስፍሽ። የሚገርም አንደራደርም፣ በፍጹም አንሰማም። አየህ ቀላቅሎ ምን አድርጎ ቢያስገባ ኢቭን በህግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ስለነፍሱ ሰንሳው ልቅሶ ያብዛ። ምን ያደረገ ጣዖት ያመለከ። ስለዚህ በእኛ ቤተክርስቲያን በፍጹም እንደዚህ ነገር ቢያደርግ የሐሰት መጽሐፍቶችን ቀላቅሎ ቢያስገባ በፍጹም ነው ማንሰማው ማለት ነው። ስለዚህ አሁን ከዚህ የምትረዳው ነገር ምንድነው? ኢቭን አንድ ሰው ኒዮኑፋቄን ነገር ቢያስገባ ቤተክርስቲያን መጽሐፍ ቢያስገባ እሱ ራሱ ይሻራል። ለድርድር ማን ጋር እናቀርበው ነገር ማለት ነው። ስለዚህ አሁን ቅድም ያልኩት ለምንድነው ይሄ አሁን እናንተ ቤት እንደዚህ መምርግትና እንደዚህ የሚሰሩ አሉ፣ ጥንቆላ የሚሰሩ አሉ፣ በየቤተ እምነቱ አሉ። ምን ጥያቄ የለውም። እኛ የለም ብለን አንዋሽም። እንደዚህ የሚሰራ ሰው አለ፣ ከቄስ አለ፣ ከዲያቆን አለ፣ ከየትኛውም ነገር ይኖራል፣ በየቦታው አለ። አቋማችሁ ግን ምንድነው? እናንተ ጥሩ የምታምንበት ቤተክርስቲያን አይደለም። ተሽመሙን የያዘችው ነው አይደለም። አቋም ማለት በዚህ ጋር አዎ አላት። እውነት ይሄን ነገር ኦፊሻል ታወግዛላችሁ? አዎ እናወግዛለን። ቅድም እንዳሳየው ማለት ምንም አትደራደሩ፣ ምንም አንደራደርበትም እንጂ ይሄ ተውት ምናምን እንለፈው የኛ ሰው ነው ምናምን ተብሎ የምናልፈው ነገር የለንም። የተወገዘ ነገር የተወገዘ ነው። ከጥንቆላ ጋር በተያያዘ ይሄን ስራ የሚሰራ ማንኛውም ሰው ካለ በእኛ ቤተክርስቲያን የተወገዘ ነው እንጂ በእኛ ቤተክርስቲያን ተቀባይነት ያለው አይደለም ነው። ተጨማሪ ጥያቄ ልቀበልና ልጨርስ ካንተ ጋር። እሺ አመሰግናለሁ። እንግዲህ አንተ ዛሬ የነገርከኝ ያው ኦርቶዶክስ ያው ራሱን የቻለ ነው ማለት ነው አሁን የነገርከኝ። ምክንያቱም እነዚህ ሰዎች እንዳሉ ያው